ክቡራትና ክቡራን የዚህ ቻናል ቤተሰቦች እንዲሁም በድጋሚ መተናል እንደምን አላችሁ? ዛሬ በአዲስ በሌላ አይነት አይተም ደግሞ የሌላ አይነት ስራ ወይም ዲዛይን የሚደረግ ነገር ይዤ መጥቻለሁ። ከዛ በፊት ግን እንደተለመደው ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩ ባለፈው መጥቀስ ሳልጠቅሳቸው ከቀሩ መካከል እንደገና እያንዳንዱን ነገር መሰረታዊ የሚባሉ ኢንስትሩመንቶችን ወይም ደግሞ መሳሪያዎችን አንድ ባንድ ገልጽላችኋለሁ። የመጀመሪያው መቀስ ነው። ይህን ነገር ዲዛይን ለማድረግ አንድን ልብስ ወይም ደግሞ ፋሽን ዲዛይን ለማድረግ መጀመሪያ መቀስ ያስፈልጋል። ከዛ ማርካ ወይ ቾክ፣ ቀጥሎ ደግሞ የምንቆርጥበት ጠረጴዛ፣ ከዛ ማስመሪያ መሰረታዊ የሚባሉ ነገሮች እነዚህ ያስፈልጋሉ። ግን ደግሞ በተጨማሪ የተለያዩ የማስመሪያ አይነቶች አሉ። ወይ ደግሞ ከርቭ ማስመሪያ፣ ለምሳሌ ይሄ ከርቭ ብብት አካባቢ እንደዚሁም ደግሞ ኳሌታ ላይ ምናምን እናሰምርባቸው የተለያዩ አይነት ማስመሪያዎች አሉ። እነሱንም መጠቀም እንችላለን። ግን እነዚህ መሰረታዊ የሚባሉት እነዚህ ናቸው። አሁን ቀጥታ ወደምንቆርጠው አሁን እኔ ማሳያችሁ ምንድነው የሆነ የተለካ የወንድ ሸሚዝ አለ። እሱ እንዴት እንደሚቆረጥ አሳያችኋለሁ። የመጀመሪያዋን ይችን ስትመለከቱ ይች የመጀመሪያዋ ቁጥር 75 የምትለዋ ቁመቱ የሸሚዙ ቁመት ነው። ሁለተኛዋ ትከሻ ማለትም ከዚህ እስከዚህ ያለው ነው። ሶስተኛው ይሄ ደረት ስፋት ዙሪያውን ነው የሚያሳየና አራተኛው ደግሞ የእጅጌ ከዚህ ከትከሻ እስከ እጅ ቁርጭምጭሚታችን ያለውን ነው የሚያሳየን። ከዛ እታች እቺ ብዛት የምትለዋ አንድ ናት። አንድ ሸሚዝ ቆርጬ ስቴፕ ባይ ስቴፕ እያንዳንዱን ነገር አሳያችኋለሁ። እናንተ የሚጠበቅባችሁ በጽሞና መከታተል ነው እና ፎከስ ኦን ሚ። መጀመሪያ እንደተለመደው እቺን ቅርጿ 180 ዲግሪ መምጣት ስላለባት እቺኛዋ ቀጥ ያለ መስመር ምንም ያልተዛነፈ፣ ምክንያቱም ልብሱ ሲቆረጥ ዲዛይን ሲደረግ እንዳይንሻፈፍ እቺን ቅርጽ ማስያዝ አለበት። 180 ዲግሪ መሆን አለባት፣ ቀጥ ማለት አለባት፣ ምንም ያልተዛነፈች። ከዛ እንደነገርኳችሁ ቅድም 75 ብዬ ያሳየኋችሁ የመጀመሪያዋ ቁመት ማለት ነው። ከዚህ ከትከሻችን እስከሚፈልገው እንግዲህ ከስተመሩ የሚፈልገውን ቁመት ያክል የከስተመሩ ፍላጎት ስለሆነ 75 ላይ ይፈልጋለሁ ስላለ በ75 ነው የተለካው። አሁን እቺን 75 የምትለዋ ላይ 10 ሴንቲ ጨምረን እንቆርጣለን ማለት ነው። አሁን እንደዚህ እቺን 75 ሲደመር 10 የምንጨምረው ለምንድን ነው? ለስፌት ከታች ከላይ 5ቷ ትቀነሳለች። ከታች ደግሞ ወርኪንግ ስፔስ የምንለው አለ። ለአምስቱ መታጠፊያ እንደዚህ ቻርገን ቁመቷን እንቆርጣለን ማለት ነው። ይሄ ማለት 85 ይኸው እዚህ ጋር 85 ቆርጠናል። የምን ዋናው ከዚህ እስከዚህ ያለው የቦዲው ቁመት ማለት ነው። ቀጥሎ ደግሞ አሁን ቆርጬ ማሳያችሁ ምንድነው የእጁ ቁመት ነው። የእጁ ቁመት ደግሞ 63 ትላለች። የሸሚዝ ሲቆረጥ ያው አምባር ምናምን ስላለው አምባር የትልቅ የአዋቂ ሲሆንና የህፃናት ሲሆን ያው ይለያያል። አዋቂ ሲሆን አብዛኛውን ጊዜ 6 ሴንቲ ስለሚደረግ ከቁመቱ አሁን ለምሳሌ እዚህ
ይሄ መጨረሻው 63 ይላል። 3 ሴንቲ ስንቀንስ 60 ይቀራል። እቺ ሶስቷን የምንቀንሳት ምንድነው ከዚህ ጋር 1.5 ከላይ ትሰፋለች፣ ከታች ደግሞ አምባሮ ጋር የምትቀጠለው 1.5 ስለሆነች ከዛ ሪዘርቭ ምናምን ሲሰፋ የሚቀናነሰው ነገር ስላለ ነው። ለዛ 3 ሴንቲ እንቀንሳለን ማለት ነው። 3 ሴንቲ እንቀንሳለን። 3 ሴንቲ ሲደመር 3 ሴንቲ 5 ከዚህ ጋር 1.5 ከዚህ ጋር 1.5 ሲደመሩ ሁለቱ 1.5 እና 1.5 3 ሴንቲ ይሆናል። ከዚህ ጋር ከሶስቷ ጋር 6 ይሆናል ማለት። ለዛ ነው 3 የቀነሰው። የስፌቱንም ታሳቢ በማድረግ ነው 60 ላይ እንቆርጠዋለን ማለት ነው። ቻርገን 60 ሴንቲ ላይ እንቆርጣለን። እዛ ቀጥታ ወደ ዋናው ወደ ቦዲው ወይ ደግሞ ከትከሻ እስከ ታች የተለካውን 75ቱን ዲዛይን እናደርጋለን። እያንዳንዱን ስቴፕ ባይ ስቴፕ አሳያችኋለሁ። በጽሞና መከታተል ነው የሚጠበቅባችሁ። ቀላል ነው። ዋናው ትኩረት ማድረግ ነው። ምንም ግር የሚያሰኝ ነገር የለውም። ይችን ይችን 5 ሴንቲ እናጥፋታለን የፊት ለፊቷን ማለት ነው። ከዛ ይችን ከኋላ ያለውን ወደፊት እንመልሰዋለን። ከዚች ጋር ለምን ይችን ትርፍ አረግናት? ከፊት ለፊት በኩል 2 ሴንቲ የቁልፍ የፊት ለፊተኛው የቁልፍ ተላላፊ ነው፣ ቁልፍ ቤት የሚሰራበት። ከዛ ከላይ ቅድም እንደነገርኳችሁ 5 እናሰምራለን። ከዚህ ጋር ቀጥ ያለ መስመር 5 እናሰምራለን። ከዛ ይቺ 5 ሴንቲ እንቀንሳለን። የወዚሽ ጋር በተመሳሳይ 5 ሴንቲ። ከዛ ይቺን ቀጥ አድርገን ነጥቦቹን እናገናኛቸዋለን ማለት ነው። ቀጥሎ ከዛ ይቺ ማለትም ይቺ የባቋ ኳሊታ የሚገጠምባት 7 ሴንቲ ገብተን እናሰምራለን። ከዛ ትከሻው የሚያሳየን እዚህ ጋር ቅድም እንዳሳየዋችሁ እቺ ሁለተኛው ቁጥር ናት። 50 ሲካፈል ለሁለት ነው የምናደርገው። ምክንያቱም እንደዚህ ጥፍ ያለ ነገር ያው ከሁለት ነው የታጠፈው ሲዘረጋ ማለት ነው። ለሁለት ስናካፍለው 50 25 ሴንቲ። ከዛ የስፌት አንድ ተኩል እናረግና በአጠቃላይ 26 ተኩል ሴንቲ ይሆናል ማለት ነው። ከዛ ብብት ስፋት ብብቱን ወደ ታች ለመውረድ ደግሞ እጁ የሚተከልበትን ዙሪያውን ለማግኘት ደግሞ ሞስት ኦፍ ዘ ታይም የደረስ ስፋቱን ለ4 እናካፍላለን። በጣም ያልተጋነነ ከሆነ የተጋነነ ከሆነ ደግሞ ብዙ ጊዜ ጦንቻ ክንድ ምናምን ስለሚለካ ምንም ችግር የለውም። ምክንያቱም አንዳንድ ወጣ ያሉ ሰዎች ሲያጋጥሙ ጦንቻቸው ምናምን ስለሚለካ ጦንቻውን ለሁለት እንደዚህ ዙሪያውን እንለካና በሱ ማግኘት እንችላለን። ግን አብዛኛውን ጊዜ ለኖርማል ለሆነ ነገር ግን ኖርማል የሆነ ልኬት አሁን ለምሳሌ ከ120 በታች 108 110 ምናምን ከሆነ የደረስ ስፋቱ ለ4 አካፍለን ማግኘት እንችላለን። አሁን ይሄ 110 ነው፣ 27 እንወርደዋለን ማለት ነው። ምክንያቱም ሲካፈል 27.5 ስለሚመጣ 27.5 እንወርደዋለን። ከዛ ይቺ ደረስ ስፋቱንም አዘ ሴም ታይም 110 ሲካፈል ለ4 እናደርገዋለን። ለምንድን ነው ለ4 የምናደርገው ካላችሁ ነው። አሁን ለምሳሌ እቺ የፊት ለፊት ባለች አይደል? ከዚች እስከዚች ያለችው አንድ ፓርት ናት። ከዚች እስከዚች ያለችው አንድ ፓርት፣ ይሄ ሲደመር ይሄ 2 ይሆናል። ከዛ ከጀርባ ያለው ደግሞ እንደዚሁ በሴንተሩ በተመሳሳይ
2 ይሆናል። 2 እና 2 4 ይሆናል። ለ4 ስናካፍለው 27.5 ይመጣል ማለት ነው። ከዛ የስፌት 2 እንሰጣለን ማለት ነው። እታችን በተመሳሳይ ምክንያቱም አብዛኛውን ጊዜ የወንድ አሁን የቆረጥኩ ያለሁት ዲዛይን እያረኩ ያለሁት የወንድ ሸሚዝ ስለሆነ ከታችም በተመሳሳይ በ27 ነው ምን ቆርጠው 27 የስፌት ጨምረን 2 ሴንቲ ጨምራለን 29 ላይ እንቆርጠዋለን ማለት ነው። 29 ሴንቲ ከዛ ይችኛዋን ቀጥ አድርገን እናሰምራትና ከታች በኩል ከርብ እንሰራለን። ከርብ ምክንያቱም ይሄ ዝም ብለን እዚህ ጋር ጥፍ ካረግነው ከዚህ ብብት ጋር የማያዝ ባህሪ ስለሚኖረው ከርቡ የተስተካከለ ከርብ መሆን አለበት። ከዛ ከታችና ከላይ ያለውን ነጥብ እናገናኛለን። ይችኛዋም የትከሻዋን አሁን እዚህ ጋር ምንድነው ብዙ ጊዜ ያው በተፈጥሮ የሰው ልጅ ከዚህ ጋር ከፍ ያለ ነው። ወደዚህ ወደ ትከሻው ደግሞ እንክላይ ታጣፊው ዝቅ እያለ ስለሚሄድ ይችን እንክላይ እንዳርገን እናሰምራታለን ማለት ነው። ከዛ ይቺ ያንገቷ ይሄ ሙሉ በሙሉ 5 ሴንቲ ያሰመርነውን ሳይሆን የምንቀንሰው 3 ሴንቲ ነው የምንቀንሰው። ምክንያቱም በጣም ከታች ድረስ ከበላ ነው ኳሌታ በኋላ ሰፊ ሲሰፋው ወደ ኋላ የመገልበጥ ባህሪ ስለሚኖረው 3 ሴንቲ ቀንሰን 3 ሴንቲ ላይ ምልክት አድርገን ይችን እንቆርጣታለን ማለት ነው። በጣም ቀላል ነው። እያንዳንዱን ነገር በተደጋጋሚ ከታየ በቀላሉ ግልጽ ይሆናል ማለት ነው። አሁን እችን እያንዳንዷን ያሰማርናትን ነገር በመቀስ እንቆርጣለን። ከዛ የጀርባው ይሄ ከላይ እንደዚህ መለስ ነው የጀርባው ነው። ከፊት ለፊት ያለችዋን 5 ሴንቲ እንቀንሳለን። 5 ሴንቲ የምንቀንስበት ምክንያት ምንድነው? ቅድም ልገልጽላችሁ እንደሞከርኩት እቺኛዋ የጀርባው ወደፊት ለፊት ተዳፋታለች። ከስፌቷ ጋር ተደምራ 5 ሴንቲ ትመጣለች። ስለዚህ እቺ የፊት ለፊቷን 5ቷን እንቀንሳታለን። ከዛ እቺ በዚች በራሷ በጀርባዋ ስትሬት ቀጥ ብላ እንድትመጣ እንቆርጣታለን ማለት ነው። ከዛ ከፊት ለፊቱ ያለው ይሄ የሸሚዙ እዚህ አገጫችን ስር ያለው በጣም ከፍ ሲል ያው ስለማይመች አንቆም ስለሚይዘን ትንሽ የተወሰነ ዝቅ ማለት ስላለበት ይሄንን 6 ሴንቲ ቀንሰን እንቆርጣታለን ማለት ነው። ከዚህ ከፊት ለፊቷ 8 ሴንቲ ነው የምንወርዳት፣ ምክንያቱም ያዋቂ ስለሆነ ማለት ነው። ይሄ ህፃናት ሲሆን 5 6 ምናምን እንቀንሳለን። ከዛ የጀርባና የፊት ለፊቱ እንደዚህ ቀጥ አድርገን ቆርጠነዋል አይደለ? ከዛ የጀርባዋን እንደዚህ ካነሳን በኋላ የፊት ለፊቱን 1 ሴንቲ መበላት አለበት። 1 ሴንቲ ተኩል። ለምን? ከዚህ ጋር ይሄ ደረታችን ላይ ሽፍሽፍ ማለት ባህሪ እንዳይኖረው የፊት ለፊቷን የተወሰነ ብብቷ ጋር መበላት አለበት፣ የተወሰነ መቀነስ አለበት እና ይሄንን 1 ሴንቲ ተኩል ገባ ብለን እንቆርጠዋለን ማለት ነው። እና ይችን እንቀነጭባለን። ያው ምልክት ነው ዲዛይን ማለት ለሚሰፋው ግልጽ እንዲሆንለት ማለት ነው። ከዛ ሸሚዝ ስለሆነ ይሄ ከርቡ ችግር የለውም። ቀጥም ማለት ይችላል። ካለበለዚያ ደግሞ ከርቡ መሆን ይችላል። ይሄ ችግር የለውም። እንደ ፍላጎት እንደ ከስተመሩ ፍላጎት ቪ ስለሚፈልግ ቪ አድርገናታል ማለት ነው። አሁን ይሄ ቦዲው ግልጽ እንደሆነላችሁ ተስፋ አደርጋለሁ። አሁን የምቆርጣት ይችኛዋ ኮላር ወይም ደግሞ ግድግዳ ትባላለች። ግድግዳዋ ሜዠርመንት 50 ሴንቲ ላይ እንቆርጠዋለን። ምክንያቱም የስፌት የምናምን ስለሚቀናነስ በዚህ 1 ሴንቲ በዚህ
ግማሽ ሴንቲ በዚህኛው ግማሽ ሴንቲ ምናምን ሲቀናነስ ወደ 48 አካባቢ ይመጣል። ከዛ ማድረቂያ ምናምን ሲል የሆነ ኮላፕስ የማድረግ ባህሪ ስለሚኖረው አጠቃላይ አልቆ 46 እንዲመጣ እናደርገዋለን ማለት ነው። እና ይችን 50 ሴንቲ ላይ ዲዛይን የምናደርጋት የተመረጠ ነው ማለት ነው። ከዛ ይችኛው ደግሞ ከብብቱ የወጣች ነች። አብዛኛው ጊዜ ሰፋ ብሎ ሲወጣ ለአምባር መጠቀም እንችላለን፣ ወይ ደግሞ ከአንድ በላይ ምናምን ሲሆን ለተደራቢም ማድረግ እንችላለን። ግን ይቺ ጠበብ ስላለች ያለን አማራጭ ለምንድን ነው የምናደርገው? ለመፈልቀቂያ እናረጋታለን ማለት ነው። ይቺን አስተካክለን እንቆርጥላቸዋለን። አብዛኛውን ጊዜ ይቺ 17 ሴንቲ ነው የምትደረገው። 17 ሴንቲ ላይ እንቆርጣታለን። ስፋቷ 10 ሴንቲ ትደረጋለች ማለት ነው። ከዛ ቀጥታ የምንሄደው አሁን ወደ እጅጌው ነው፣ ወይ ደግሞ ስሊቭ የሚባለው ነው። እሱን በአግባቡ ዲዛይን አድርጌ ያሳያቸዋለሁ። ተከታተሉ። አሁን ቅድም እዚህ ጋር ብብቱን ዲዛይን ስናደርግ 27 ነው የወረድነው። 27 ወርደን ግን ብዙ ጊዜ ለሰፊዎች ለሚገጣጠሙት እንዳያስቸግራቸው የፊት ለፊቷ የተገኘችዋን እሷን ዙሪያዋን ከርቧን በመለካት ምንም አይነት ትርፍ ሳይኖረው ቀጥ ብሎ እንዲገጥምላቸው ማድረግ እንችላለን። ይችንም 27 ላይ ዲዛይን አረጋታለን ማለት ነው። 27 ማለት እንደዚህ ከርቡን ለክተን ነው። ግን ደግሞ ከዚች ጋር 10 ነው ያዋቂ ሲሆን ይሄ እንደዚህ ከለካ ነው 25 ላይ ይመጣልና 25 እንደዚህ እናጥፈዋለን። 25 እንደዚህ እናጥፈውና አሁን 25 መጥቷል ማለት ነው። ከዛ ከዚህ ጥፋቱ እንደዚህ ያጠፍነው አለ አይደል? እሱ ጋር 10 ሴንቲ እንወርዳለን። ለህፃናት ሲሆን 8 7 ምናምን እንወርደዋለን። እና አሁን ከዚች ከመሃሏ ጀምረን ይችን ከርብ ሰርተን እንደዚህ ስንለካት 27 ትመጣለች ማለት ነው። ከዚህኛው ልክ እዚህ እንደለካ ነው 10 እንዳመጣ ነው ሁሉ ከዚች ጋርም ደግሞ 10 ላይ 10 እናደርግና ከ10 ላይ ነው እንደዚህ ከርብ እየሰራን መሄድ ያለብን። ምክንያቱም ቀጥታ ከዚህ ጋር ካረግነው የሆነ ብብት የመያዝ ባህሪ ስለሚኖረው ከዚች 10 ሴንቲ ማለት ይሄ ሲዘረጋ 20 ይሆናል ማለት ነው። ይችን እንደዚህ አድርገን እንወርዳለን ማለት ነው። ያው ለእናንተ ለማሳየት ነው እንጂ እኔ ያው ሁሉንም በአንድ ምልክት አድርጌ መጨረስ እችላለሁ። ግን 15 ከታች 15 እናረጋታለን። ከዛ ይችኛዋን ቀጥ አድርገን እናሰምርና እኛ ባይ ፍሪ ሃንድ ስኬች ይችኛው ብዙ ጊዜ ምንድነው ቀጥ ማለት የለበትም። ያው ከርብ ነገር እዚህ ጋር ቅርጽ መኖር አለበት የተወሰነ ማለት ነው። ያው ከርብ ማስመሪያዎች የሚያስፈልጉ ብዙ ጊዜ ለእንደዚህ አይነት የሆነ ቅርጽ ለምሳሌ አሁን ሌላ ሱሪ ሲቆረጥ እንደዚህ ብብት ምናምን ሲቆረጥ ከርብ ለማምጣት ይጠቅማሉ። ግን እንዲሁ ልምድ ካለ ደግሞ ከርቡን ማግኘት ይቻላል ማለት ነው። ለምሳሌ እንደዚህ ተናታ ቅርጿ ላይ ወጣ ገባ ያለው እናስተካክላለን። ከዛ የመፈልቀቂያ ለማግኘት የስፌት እዚህ ጋር አንድ ተኩል አለች። አንድ ተኩሏን ምልክት እናደርግና ከዛ ይሄኛው እዚህ ሴንተሩ አለ አይደለ? ይችን የስፌቷን ታሳቢ አድርገን እንደዚህች እናስተላልፋትና ስፌቷን ሴንተር ላይ ይሄ ቅድም 10 ብዬ ያወጣኋት አለች አይደል? እሷን ለመፈልቀቂያ የምትሆነው ማለት ነው። እዚህ ጋር ሰውየው ሲለብስ እና ሲቆለፍ እንዲመቸው ማለት ነው የምታስፈልገው እቺ እንትኗ አለች አይደል?
መፈልቀቂያዋ እሷን ምልክት እንሰጣለን ማለት ነው። እዚህ እንቆርጣታለን። አሁን እጅዬ ቆርጠናል። ቀጥታ ስፔር ፓርቶቹ ማለትም ያልተሟላ ኳሌታ ከቦዲው ላይ ከጎን ካልወጣ ቀጥታ ከእጁ ጎን ነው እና የምናሟለው እሱን እናስተካክላለን ማለት ነው። አሁን እቺ አምባር ከዚህ ጋር አምባር ማግኘት እንችላለን። አምባር 17 ሴንቲ ይበቃል። ምክንያቱም 6 ከዚህ ጋር እዚህ ጋር 1 ተኩል አለ። እንደገና ከዚህ ጋር 1 ተኩል አለ። ከዛ ይሄኛው 12 ይመጣል ስንቀናንሰውና ማለት ነው። ስንቀናንሰው 12 ሲታጠፍ 6 ይሆናል ማለት ነው። ቅድም የነገርኳችሁ እና 17 ሴንቲ ላይ እንቆርጣለን። ስፋቱ ደግሞ ይሄ የአምባሩ ስፋት አልቆ መሆን ያለበት 26 አልቆ 26 ስለሆነ የስፌት አንዳንድ ተኩል እንሰጠዋለን። በዚህ በኩል 1 በዛኛው በኩል 1 አድርገን በቃ 29 30 እናደርግ። ይሄ ወርኪንግ ስፔስ የሚባለው አለ አይደል? እሱ ማድረቂያ ሲጣበቅ ምን ሲል ትንሽ ኮላፕስ የማድረግ ባህሪ ስላለው እንደዚህ አድርገን አምባሯን እናወጣለን ማለት ነው። ከዛ ምንድነው ቀጣይ የምናየው ትከሻ ተደራቢ ነው። ትከሻ ተደራቢ ማለት ያው ብዙ ጊዜ ወንዶች ትከሻችን ላይ ትንሽ ያው ከበድ ጣል የሚል ነገር ስለሚያስፈልግ ተደራቢ ቢደረግበት መልካም ይሆናል። ሴቶች ደግሞ ብዙ ጊዜ ያው ሙቀት ምናምንም ስለማይፈልጉ ተደራቢውን አይደረግም አያስፈልግም ተብሎ ስለሚታሰብ እሱን አናረገውም። ለወንድ ግን ተደራቢ ያስፈልጋል። ይቺ ተደራቢዋ እንደየ ፍላጎት አንዳንዱ ከፍ ብሎም ይፈልጋል። ግን ደግሞ 15 ሴንቲ ምናምን በቂ ነው። 15 ሴንቲ ላይ እንቆርጣታለን ማለት ነው። 15 ሴንቲ ላይ ቆርጠን ይኸው ተደራቢ አሟልተናል። ቅድም ግድግዳዋን ወይ ደግሞ ኮላሯን አሟልተናል። አሁን ደግሞ ዋናው ኳሌታው ወይም ታጣፊውን የ3 ሴንቲ ከዚህ ጋር አንገቷ ጋር ተላላፊዋ የ3 ሴንቲ ወይ ደግሞ የ2 ተኩል ልዩነት ስለሚሆን ይችኛዋን በ21 ማለትም በ42 እንቆርጣታለን። ከዚህ ጋር ይሄ ተደፊው 8 ሴንቲ ከዚህ ጋር 6 ሴንቲ እናደርግና እንደዚህ አስመረን እናገናኛታለን። እዛችን እንደዚህ ሰነጥቃታለን። አሁን ተደፊው ተሟላ ማለት ነው። አሁን ምን ቀረን? ሁሉንም ነገር ከሞላ ጎደል እያስተካከል ይመስላል። እዛ እንደዚህ ቁርጠን ከጨረስን በኋላ አስተካክለን እያንዳንዷን ነገር ቼክ እናደርጋለን። መጀመሪያው ዝም ብለን እንደዚህ ጥቅልል ከማድረጋችን በፊት እያንዳንዱን መሟላትና ለመሟላቱን ይኸው አሟልተናል። ዋናው ወዳቂው ግድግዳዋ ይቻት 50 ያልኳችሁ ቅድም ይችኛው 10 ያልኳችሁ ይኸው ተደራቢ አምባር እጅዬ ቦዲው ምናምን አሁን ይሄን ይመስላል። ከዛ ቼክ ካደረግን በኋላ ሳይዟን እዚህ ጋር እናስገባትና እስር እናረጋታለን ማለት ነው። ከዛ አስረን ለሚሰፋው ክፍል ለሰፊው ክፍል ይተላለፋል ማለት ነው።
እንግዲህ ዛሬ ሸሚዝ እንዴት ዲዛይን እንደሚደረግ አሳይቻችኋለሁ። በተመሳሳይ በሌላ ፕሮግራም እስክንገናኝ ባይ ባይ። ግን ከዚህ በፊት ያው ሰብስክራይብ፣ ኮሜንት እና ላይክ ማድረጋችሁን በድጋሚ እንዳትረሱ እያልኩ እስክንገናኝ ቻው ቻው።